እንደዚህ የተላፋን የተቃለድን በድንገት ተሳሳምን ከንፈር ለከንፈር። ከዛ በሁለተኛው ቀን ኖርማል በቃ ረጅም ሰዓት ተሳሳምን ምንም ሳናፍር ማለት ነው። እኔ ብልቴ ይቆማልና ብልቴ ሲቆም ደግሞ ህመም ይሰማኝ ጀመር። እህት አርግዛለች። ከማን እንዳረገዘች አወጣጣት ሲለኝ እኔም ማርገዟን የሰማሁት ከሱ ስለነበረ በጣም ደነገጥኩ። የወደቁበትን አወዳደቅ ካወቅን ደግሞ እኛ እነሱ በወደቁበት አወዳደቅ እንዳንወድቅ ትምህርት ይሆነናል። አካውንቴ ውስጥ የተወሰነ ብር ያስቀምጥ ነበርና ፋዘር ከዛ ብሩንና ቡኪን ይዤ ተያይዘን ጠፋን። በቃ ሁሌ ሆስፒታል ነው። በቃ አንዱ እንትን ተብሎት አንዱ ተሻሉ ስንል አንዱ ያሟል እና በቃ ሁሌ እንደታመሙ ነበርና ሶስተኛውም ልጅ ድጋሚ ደግሞ እንደዚህ ሆኖ ሲወለድ እህትና ወንድም ሆነ ልጅ ወልደ ልጆች ምናምን ብለህ እነዛ ልጆች አይናቸውን እያየህ እንትን ማለት በጣም ከባድ ነው። ስሜቱ በጣም የተዘበራረቀ ነው። ወደ መታጠቢያ ቤት ስገባ ራሷን ሰቅላለች እና እኔ በሰዓቱ በቃ ይህንን ታሪክ የሚያውቅ ሰው ያውቃል የኔ ታሪክ እንደሆነ፣ ግን ቦታውን አልነግረም አሁን ያለሁበትን። ሰላም ጤና ይስጥልን ክቡራትና ክቡራን የወርቀ ዘቦ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ያስተምራል ብለን ያሰብነውን ታሪክ ይዘንላችሁ ወደ እናንተ መተናል። የዛሬ ባለ ታሪካችን እህቴን አገባኋት ከእህቴ 3 ልጅ ወልጃለሁ ይላል። እንግዲህ ይሄ ነገር እንዴት ተፈጠረ የሚለውን ነገር እንጠይቀዋለን። እንዲሁም በመጨረሻም ደግሞ በእህቱ ላይ ስለደረሰው አሳዛኝ መጨረሻ እንደገናም ደግሞ የልጆቹ ዕጣ ፋንታ ምን እንደነበረ ምን እንደሆነ እንዴት ይሄ ነገር ሊከሰት እንደቻለ እንጠይቀዋለን። እንግዲህ ታሪኩ ትንሽ ይከብዳል። ከባህል ከሞራል አንፃር ትንሽ የሚከብድ ነገር ነው። ቢሆንም ግን ለብዙዎቻችን መማሪያ ይሆናል። በልጆችና በቤተሰብ መካከል ያለውንም ክፍተት ያሳያል ብዬ ስላሰብኩኝ ይህንን ፕሮግራም ወደ እናንተ ይዤ መጥቻለሁ። እንግዲህ ከፕሮግራሙ የሚያስተምራችሁንና ትምህርት የሚሆናችሁን ነገር ብቻ ውሰዱ። አሁን ቀጥታ ወደ ባለ ታሪካችን እንሄዳለን። አብራችሁን ከቆያችሁ ሁሉንም ነገር ትሰሙታላችሁ። መልካም ጊዜ ይሁንላችሁ። ፕሮግራሙን እየመራው እኔ በረከት ታደሰ አብሬያችሁ ቆያለሁ። ሰላም ጤና ይስጥልኝ። እንኳን ደህና መጣክ። ሰላም አብሮ ይስጥልን። እንኳን ደህና ቆያችሁ። እዚህ በመምጣትህ ልናመሰግንህ እንፈልጋለን። ያው ብዙ ከህይወትህም ከደረሰብህም ነገር አንፃር ብዙውን ቦታ ከሰው እይታ ተደብቀህ ሰው ማያውቅህ ሀገር እየሄድክ እንደምትኖርም እናውቃለንና የህይወት ታሪክህን ለማጫወት እዚህ ድረስ አብረህን ስለመጣ በጣም እናመሰግናለን። እሺ እኔም አመሰግናለሁ። በውስጤ ይዞ የኖርኩትን ውስጤን የሚያመኝን ታሪክ እንደዚህ ለህዝብ መማሪያ እንዲሆን ብዬ ለማቅረብ እዚህ ድረስ መጥቻለሁ። እናንተ እድሉን ስለሰጣችሁኝ አመሰግናለሁ። እናመሰግናለን። እስኪ መጀመሪያ ስላስተዳደግ የት ሀገር ተወለድክ የት ሀገር አደግ የሚለውን እስኪ ንገረን። እሺ ተወልጄ ያደግኩት አዲስ አበባ ነው። ስሜን እና ሰፈሬን ባልናገር የተሻለ ነው። ለምን ያው ባደኩበት አካባቢ ይሄ ታሪክ በጣም ስለሚታወቅ አሁንም ቢሆን እዛ አካባቢ ያሉ ሰዎች ያውቁታል ታሪኩን። ግን ያው ባልናገር የተሻለ ነው ለቤተሰቦቼም ደህንነት ሲባል እሱን ባልናገር ደስ ይለኛል። ጥሩ እሺ ትችላለህ። እስኪ ወደ ዋና ታሪክህ እንግባና እስኪ እንዴት ነው የህይወት ታሪክህን አጫውተን እስኪ። እሺ ወደ ታሪኩ ስገባ ለቤተሰቦቼ የመጀመሪያ ልጅ ነኝ። እኔ ለቤተሰቦቼ የመጀመሪያ ልጅ ነኝ። እኔ 1 አመት ከ6 ወር እያለሁ ተወለደችልኝ። ከእቴ ጋር በጣም ነበር የምንዋደደው። በጣም የተለየ ፍቅር ነበረን እና የምንኖረው አንድ ላይ ነው። የምንተኛው አንድ ላይ ነው። ስንወጣ ስንገባ ስንበላ ስንጠጣ ሁሉን ነገር የምናደርገው አንድ ላይ ነው። ተለያይተን አናውቅም። ከልጅነታችን ጀምሮ ትምህርት ቤትም ስንገባ እንደዛው። እኔ መጀመሪያ እየተማርኩ ያለሁበት ትምህርት ቤት ነው እሷ የሚገባችውና ትምህርት ቤትም እያለን በቃ ሁሌም አብረን የምንሆነው። እሷም ሌላ ጓደኛ የላትም እኔም ሌላ ጓደኛ የለኝም።
ትምህርት ቤትም አብረን ነው የምናሳልፈው፣ ቤትም ሁሌ አብረን ነን። የምንተኛው አንድ ላይ ነው፣ የምንበላው አንድ ላይ ነው፣ ሁሉ ነገራችን ስንጫወት አንድ ላይ ነውና በቃ የኛ የተለየ ፍቅር ነበርን ከእህቴ ጋር ማለት ነው። ሰፈር ውስጥስ ምን አይነት ግንኙነት ነበራችሁ? ማለትም ያው እንደ አብዛኛው ኢትዮጵያዊ ከትምህርት ቤት መልስ ከሰፈር ልጆች ጋር መጫወት አለ፣ መዝናናት አለ፣ ጓደኝነቱ አለ። እሱስ እንዴት ነበረ? አዎ ቤታችን ትንሽ ማለት ውጭ ወጥተን እንድንጫወትም አይፈልጉም። ቤተሰብ ጥብቅ ነው ቤተሰብ የነበረው ነገርና እኛ ከቤት አንወጣም። በቃ ራሳችንን ጓደኛም የለንም። ስለዚህ ግቢ ውስጥ ከግቢም አንወጣም። ብዙ ጊዜያችንን በቃ አብረን ነው የምናሳልፈው። ቤት ውስጥ ሆነን እየተጫወተን እርስ በርስ ነው የምንጫወተው ምናምን። በቃ ከሌሎች ልጆች ጋር አንገናኝም ከግቢ ስለማንወጣ። ብዙ ጊዜያችን በቃ እንደዛ ነው ያደግነው ከልጅነታችን ጀምሮ። ከማንም ጋር ተገናኝተን አናውቅም። ማለትም ከእህትና ወንድም የዘለለ ግንኙነት የጀመራችሁት መቼ ነበረ? ትንሽ አደግ ካለም በኋላ ነው። ግን ከልጅነታችን ጀምሮ እንትን ይሉናል። በቃ ሁሌም አብረን ስለምንታይ፣ አብረን ስለምንሄድ፣ ስለምንመጣ ምናምን፣ አብረን ስለምንተኛ ምናምን ይሄ ያለ አይደል ከቅርበታችን ከፍቅራችን አንፃር እነዚህ ባልና ሚስቶች ናቸው ምናምን ይባላል። ቤትም ምናምን ላሉ ሰዎች ምናምን እኛ ቤት ሲመጡ ምናምን ሲያዩን ሁኔታችን ያው የልጅነት ነገር ደግሞ በዛን ሰዓት እንዲህ አይነት ነገር አታስብም እና በዛን ሰዓት ያው ደስ ነው የሚል። እኔ እንደውም እሷን ነው ማገባው ምናምን እላለሁ እኔም እና አዎ ቤተሰብ በቃ እሷ ሚስቱ ናት ምናምን ይባላል እና በዛን ሰዓት ያው ልጅም ስለሆንን ምንም የተለየ ነገር አታስብም። በሰዓቱ ሌላ ስሜት ኑሮ ሳይሆን በቃ ምንም ስለማናውቀው ነው እንደዛ ምንልና ቤተሰብ ምናምን እንደዛ ሲሉን ምንም አይመስለንም። ያ ነገር እያደገ ሲመጣ እኛም ካለን ግንኙነት ከሌሎች ልጆች ጋርም ስለማንገናኝ ብዙ ጊዜያችንን አብረን ስለምናሳልፍ እያደግን ስንመጣ ያ ነገር እየተለወጠ መጣ እና ይመስለኛል 9ኛ ክፍል ነች እሷ፣ እኔ 10ኛ ክፍል አካባቢ ነኝ። እሷ 17 ዓመቷ ነው። ያው እንደነገርኩ እኔ በአመት ከ6 ወር ነው የበልጣትና ተከታታይ ፊልሞች ምናምን ክላሳችን ውስጥ አብረን ነው ያው ምንተኛው ብያለሁ። አንድ ክላስ ውስጥ ነው የምንኖረው እና ፊልም እናያለን፣ ተከታታይ ፊልም እናያለን ብዙ ጊዜና ያን ተከታታይ ፊልም በምናይ ወቅት የምናየው ተከታታይ ፊልም ደግሞ ሮማንስ የበዛበት ተከታታይ ፊልም ነው የምናየውና ያንን ፊልም በተደጋጋሚ ስናይ የተለየ ስሜት እየተፈጠረብን መጣ። ከዛ እንደዛ እያየን ምን ያለውን ጊዜ የተለየ ስሜት ነው እኔ የሚፈጠርብኝና ሳናውቀው ሌላ ነገር ወደ መጀመር ገባን። ማለት እንደዚህ እየተላፋን እየተቃለድን በድንገት ተሳሳምን ከንፈር ለከንፈር። ከዛ ደነገጥን ሁለታችን። ከዛ አፈርኩኝ እኔም እሷም አፈረች ምናምን። ከዛ በንጋታው ድጋሚ ያንን ፊልም እንደዚህ እያየን ምናምን ድጋሚ ይሄ ነገር ተፈጠረ። ከዛ በሁለተኛው ቀን ኖርማል በቃ ረጅም ሰዓት ተሳሳምን ምንም ሳናፍር ማለት ነው። እና በቃ ሁሉ ጊዜ ኖርማል አደረግነው መሳሳምን። በቃ መተፋፈር ምናምን አቆምን። ኖርማል ሆነ መሳሳማችን እና ከትምህርት ቤት መተን ምናምን ምሳችንን በልተን ምናምን ነገር ቶሎ ብለን ክላሳችንን እንገባለን፣ ፊልም እንከፍታለን። ከዛ በቃ መሳሳም ስንሳሳም ምናድረው ምናምን ነገር እኔ ብልቴ ይቆማልና ብልቴ ሲቆም ደግሞ ህመም ይሰማኝ ጀመር። ከዛ ህመም ሲሰማኝ ነገርኳት። ብልቴን እያመመኝ ነው ብዬ ስነግራት እሷም ትንሽ ዝም አለችና ለምን ዝም አልሽ ምናምን ስላት አይ በቃ እሺ እኔ ያሽልሃለሁ ምናምን ብላ ብልቴ መነካካት ጀመረች። ከዛ ብልቴ መነካካት ስትጀምር እኔም ስሜት ውስጥ ገባሁኝ። ከዛ በማናውቀው ስሜት ውስጥ ሆነን ሴክስ አደረግን። ከዛ ጠዋት ላይ ሁለታችንም ተፋፈርን እና በቃ ሳላናግራት እኔም ወደ ትምህርት ቤት ለመሄድ ጥያት ወጣሁኝ። ከዛ ጠብቀኝ እንጂ ምናምን ብላ እሷ ተከትላይ መጣችና ተያይዘን ሄድን። ከዛ ትምህርት ቤት ድረስ ሳንነጋገር ነው የሄድነው።
በቃ ሁለታችንም ተፋፍረናልና ከዛ በኋላ በቃ በተደጋጋሚ ግንኙነት መፈጸም ጀመርን። ከዛ ያን ግንኙነቱም በቃ ኖርማል ሆነ፣ እያደገ መጣ። ማለት ከእህትነት ወደ ሌላ ነገር ስሜት ውስጥ ገብተናል። ከእህትነት አልፏል ግንኙነታችን እና ሁሌ እንደዛ እያደረገን ምናምን ከወራት በኋላ እሷ መታመም ትጀምራለች። ከዛ መታመም ስትጀምር ቤተሰብ ምን ሆነሽ ነው ምናምን ብሎ ሊያስመረምራት ሆስፒታል ይወስዳታል። ከዛ ሆስፒታል ከሄደች በኋላ ምርመራ ተደርጎ ነፍሰ ጡር መሆኗ ይነገራቸዋል ቤተሰቦች። ከዛ ሲነገራቸው ቤተሰብ ሁሉ ደነገጠ በጣም። ከዛ ወደ እኔ መጣና አባቴ እህት አርግዛለች፣ ከማን እንዳረገዘች አወጣጣት ሲለኝ እኔም ማርገዟን የሰማሁት ከሱ ስለነበረ በጣም ደነገጥኩኝ እና እሱ የሚያወራኝን ትቼ መርበትበት ጀመርኩ። ከዛ እሱ ጭራሽ እኔን እሷን እንዳወጣጣት ሊጠይቀኝ መጥቶ እኔን ማረጋጋት ጀመረ። ከዛ ተረጋጋ በቃ ምናምን ብሎኝ እኔን ትቶኝ ሲሄድ እኔ በጣም ተጨነቅኩኝ። ከዛ እኔ እሷም ቤት ዘግታ ነበር የምትቀመጠው፣ ማንንም አታናግርም፣ ምግብ ማትበላም ነበርና ያው ከልጅነት ጀምሮም ከኔ ጋር ስለነበረ የምትቀራረበው በደንብ እኔ ነበርኩኝ በቃ በር አስከፍቻት ምግብ ምናምንም በግድ ማበላት እኔ ነበርኩኝና እሷ ያው ትምህርት ቤትም ቀረች ኦሬዲ። ከዛ እሷ ያው ምግብ ማንንም ስለማታናግር ምግብም ስለማትበላ የግድ እኔም አጠገቧ ሆኜ እሷን ማብላት ነበረብኝና እኔም ትምህርት ቤት መቅረት ጀመርኩኝ። በቃ እሷም ትምህርት ቤት አትሄድም እኔም አልሄድም፣ እንደዛው ቤት ውስጥ ነው የምንኖረው የነበረው ትምህርት ትተን። ከዛ በቃ እንደዛ በዛ ስሜት ውስጥ ሆና መረጋጋትም አልቻለችም። ከዛ በኋላ ትምህርታችንን ማቋረጥን ሰፈር ውስጥ ምናምን መወራት ጀመረ። ወንድሟን ያስረግዛት ምናምን እየተባለ መወራት ጀመረ። ከዛ እኔ ይህን ስሰማ መጥቼ ጠየኳት። ተናገርሽ እንዴ ብዬ ስጠይቃት እኔ ለማንም አልተናገርኩም ምናምን አለች። ከዛ ሰፈር ውስጥ እኮ እየተወራ ነው ብዬ ነገርኳት። ስነግራት ቤተሰብ ግን ይህን ነገር ካወቀ ራሴን እንደማጠፋ አወቅ ብላ ነገረች። ከዛ እኔም በጣም እንደነገጥኩኝ እንደዛ ስትለኝና የቤተሰባችንም ሁኔታ ደግሞ በጣም ማለት ፊታቸው ተቀያየረብን። ከበፊቱ በቃ ይሄን ወሬ ሰምተው ነው መሰለኝ በግልጽኛን አልጠየቁንም እንደዚህ ብለው፣ ግን በቃ ፊታቸው ላይ እናነባለን የሚሰማቸውን ነገርና እኛ ላይ ፊታቸው ተቀያየረ። በቃ ማለት እንደ ቤተሰብ እንደ ልጅና እንደ አባት መሆን አልቻልንም። ፊታቸው በጣም ተቀያየረብን ምናምን ነገርና ለማናገር ራሱ እነሱን ፈራን። እኛም እነሱን ፊታቸውን ማየት አፈርን ቀና ብለን። ለምን ያው እኛ እውነታውን እናውቀዋለን እነሱ በግልጽ ባይጠይቁንም። እና በጣም ቤታችን ውስጥ ያለው ድባብ በጣም የሚያስጠላና የሚያስፈራ ሆነ። በዛ ሁኔታ ውስጥ እኛም መኖር አልቻልንም። በቃ ውስጣችን እንዴት ብለን እንቀመጥ እዛ ቤት ውስጥ። ቤተሰብ ያው ስራ ሱፐርማርኬት ነገር አለንና ሱፐርማርኬት ነው የሚውሉት ስራ እና የዕለት ብር ምናምን ብዙ ጊዜ በየቀኑ ባንክ አያስቀምጡም። ያን ደግሞ እኔ አውቃለሁኝና በእኔ አካውንት ውስጥም የተወሰነ ብር ፋዘር ያስቀምጥ ነበር። ብር የሚቀመጥበትን ቁም ሳጥን ሰብሬ ብር ወሰድኩኝ። የተቀመጠውን ብር ቡኬም እዛው ፋዘር ጋር ስለነበር የሚቀመጠው ቡኬንም ወሰድኩኝ። አካውንቴ ውስጥ የተወሰነ ብር ያስቀምጥ ነበርና ፋዘር። ከዛ ብሩንና ቡኬን ይዤ ተያይዘን ጠፋን። መጥፋቱ ግን የማን ሐሳብ ነበረ? ማን ነው መጀመሪያ ይሄን ሐሳብ ያመጣው? መጥፋቱ የእሷ ሐሳብ ነው። ለምን በቃ ከትምህርት ቤት ቀርታለች ኦሬዲ። እሷ ሆዷም ያው 4 ወር ነበረ በሰዓቱ። ያው ጊዜ እየሄደ ሲመጣ ሆዷም ያስታውቅ ስለነበረ ከግቢ አይደለም ከቤት ራሱ አትወጣም። በቃ ክላሷ ውስጥ ነው የምትቆየው። እኔ ነኝ እየወጣው መመለሰው ምናምን አልፎ አልፎና ያው ይሄን ወሬ ስሰማ እኔም ራሴ መውጣት ተውኩኝ። ከዛ በዛ ሁኔታ በቃ መኖር ስላልቻልን
አይደለም የውጪ ሰው ልናይ ቀርቶ ቤተሰቦቻችንንም ቀና ብለን ማየት አፈርን። ቤተሰቦቻችንን የሚያሳዩን ፊት በቃ ማለት የተለየ ነው። በቃ የነበረው የዛን ሰዓት ቤተሰቦቻችን ራሱ ተቀያየሩብንና እዛ ቤት ውስጥ መቆየት አልቻልንም። በቃ ሁለታችንም በእርግጥ ያው ሐሳቡ እንጥፋ ያለችው እሷ ብትሆንም እኔም መቀመጥ አልፈልግም ነበር። በዛ ሁኔታ እዛ ቤት ውስጥ መኖር አልፈልግም ነበርና ከዛ እንደዛ ስትለኝ በቃ ያሰበችው ሐሳብ ትክክል ስለሆነ እንደዚህ በዛ ሁኔታ መኖር ስለማንችል የግድ መጥፋት ነበረብን። ከዛ እኔም እሺ ብዬ ወደ ሐሳቧን ተቀብዬ ያንን ብር እኔ ወሰድኩኝና ተያይዘን ወደ ሐዋሳ ሄድን። አንዳንድ የቤተሰባቸው አባላቶችም ያው እንደማማከር ተደርጎ ስትመካከሩ ልጁን እንድታስወጣም ታስቦ ነበር። እሱ ጉዳይ እንዴት ነው የሆነው? እስኪ እንዴት ልጁ ሳይወጣ ቀረ? አዎ ያው ማርገዟ ከታወቀ በኋላ ሌሎች ያው የቅርብ ቤተሰቦችም እኛ ቤት ይመጡ ነበርና ሁኔታውን ሰምተው ከዛ በኋላ እንድታስወርድ የሚል ሐሳብ አቀረቡ። በዛ ሰዓት ደግሞ እሷ ጽንሷ 4 ወር ሆኖት ነበር። ጽንሷ 4 ወር ስለሆነው ማስወረዱ እሷ ላይ ጉዳት ያደርሳል ብለው ዶክተሮቹም ስላሉ የማስወረድ የሚለው ሐሳብ ተሰረዘና በቃ እዚሁ ቤት ውስጥ ሆና እንደሚሆን ይሆን ተብሎ ዝም ተባለ። የማስወረዱ ሐሳብ ተቃረ ማለት ነው። እና እሷም ደግሞ ማለት እንደ እድሜው አልነበረችም። ሰውነቷም ትንሽ ገዘፍ ያለ ስለነበረ በቃ ምንም ማድረግ አይችልም። እድሜዋ ገና ቢሆንም ሰውነቷ ደህና ስለሆነ ፊዚካሊ ጽንሱን መቋቋም ትችላለች ብለው ዶክተሮቹም ስላሉ ቤተሰብም ከማስወረድ ይልቅ እንደዚሁ ብትቀጥል እና ብትወልደው የተሻለ ነው ብለው ስላመኑ በቃ ማስወረዱን ሐሳብ ተውት። ሐዋሳ ኑሮ ጀመራችሁ። እንዴት ነው የሐዋሳ ኑሮ? እንዴት ቀጠላችሁ? ከዛስ ሆዷ እየገፋ ከዛም ደግሞ ወደ መውለዱ ስትመጣስ ምን አጋጠማችሁ? እንዴት ነበረ ሁኔታው? ከዛ ቤት ተከራይተን መኖር ጀመርን። እንደዛ እያልን እኔም ስራ ልብስ መሸጥ ጀመርኩኝ። ልብስ ቤት ከፍቼ የመጀመሪያ ልጆቻችን መንታ ናቸው። እነሱ 2 ዓመት እንደሆናቸው 3ኛ ልጅ ወለድን። 3ኛው ልጅ ግን የአእምሮ እድገት ውስንነት አለበት እና በዛ ምክንያት ደግሞ እሷ በጣም ታዝን ነበር። እነዛም 2ቱም ልጆች ያው ጤነኛ ቢሆኑም በውልደታቸው ጤነኛ ቢሆንም ግን በጣም ብዙ ጊዜ ይታመሙ ነበር። በቃ ሁሌ ሆስፒታል ነው። በቃ አንዱ እንትን ተብሎት አንዱ ተሻለ ስንል አንዱ ያሟል እና በቃ ሁሌ እንደታመሙ ነበር እና 3ኛውም ልጅ ድጋሚ ደግሞ እንደዚህ ሆኖ ሲወለድ እሷ በቃ ማማረር ጀመረች። ማለት በቃ ይሄ የኛ ኃጢያት ነው፣ ይሄን ሁሉ ነገር ያመጣብን የፈጣሪ ቁጣ ነው ምናምን እያለች በቃ ሁሌ ራሷን ማስጨነቅና ማማረር ጀመረች። እኔ እንደውም የተወሰነ አጽናናታለሁ። በቃ ተይ እንደዚህ አትበይ፣ ፈጣሪ ያመጣብንን ነገር አንዴ የሆነ ነገር ሆኗል፣ እዚህ ውስጥ ገብተናል፣ ስለዚህ አሁን ወደ ኋላ መመለስ አንችልም እያልኩ አጽናናት ነበርና በቃ ፈጣሪ የሆነ ያደረገውን ነገር በጸጋ ተቀብለን መኖር ነው ያለብን። ከዚህ በኋላ ምንም የምናደርገው ነገር የለም እና ማማረርሽም ጥሩ አይደለም እያልኩ ያው አጽናናት ነበር እኔም በሰዓቱና። እስኪ እንደው ከወላጅነት ጋር ተያይዞ ያው የመጡበት አመጣጥ ልክ ነው ብዬ አላስብም። እኔም ግን እንደው ልጆቻችሁን ስታዩ እንደ ወላጅነት የሚሰማችሁ ስሜት ምን ነበረ? ምን አይነት ስሜት ይሰማችኋል? እሱ በጣም ከባድ ነው። ማለት እዚህ አሁን ላይ ቁጭ ብዬ እንደማወራ ቀላል አይደለም። በሰዓቱ የነበረው ነገር እህትና ወንድም ሆነ ልጅ ወልደ ልጆች ምናምን ብለህ እነዛን ልጆች አይናቸውን እያየህ እንትን ማለት በጣም ከባድ ነው። ስሜቱ በጣም የተዘበራረቀ ነው። እንዴት ብዬ ልንገርህ? በጣም ነው የሚከብደው። ከባድ ነው ስሜቱ በጣም ማለት
ምንም የምትገልጽበት መንገድ የለም። ልጆቻችንን ራሱ የማየት እንትን የለንም። በቃ ያው ግድ ስለሆነብን እንጂ ልጆቻችን ራሱ በሙሉ አይን የማየት አቅም የለንም ነበር ሁለታችንም። እና በቃ ያው አንድ የሆነ ነገር ነው በሚል ብቻ ነበረ ምን ኖረው። ይህ ሁሉ እንግዲህ ነገር ከሆነ በኋላ ድጋሚ ወላጆቻችሁን አግኝታችኋልና እንዴት ነው ወላጆቻችሁ ሊያገኟችሁ የቻሉት? በምን አይነት አጋጣሚ ነበር? ወላጆቻችን ሊያገኙን የቻሉት በሆነ ሰው ምክንያት ነውና በሰዓቱ እኛ ከጠፋን በኋላ ያፈልጉኝ ወረቀት ያፈልጉኝ ማስታወቂያ ተለጥፎ ነበር እና የዛን ሰዓት በከተማው ላይ ምናምን እንዳለ ተለጥፎ ነበር፣ በሬዲዮ ላይ ተነግሮ ነበርና እኛ ያንን እንትን ብለን ተደብቀን ነበር የምንኖረው። ከሰው እይታ ተደብቀን ነበር፣ ራሳችንን እየደበቅን ራሳችንን እየሸፈንን ነበር የምንኖረው። ያው ኦሬዲ እሷ ከቤት ማትወጣ እኔ ነበርኩ እንትን ብለው፣ ግን ተሸፋፍኜ ነው እኔም ያው የምንቀሳቀሰው ምናምን ከተማ ላይ ራሴን ደብቄ ነው ስራ የምሰራ የነበረውና እነሱ ያወቁት ያው ሐዋሳ ገብርኤል አለ፣ ትልቅ ክብረ በዓል ነው። ብዙ ሰው ከአዲስ አበባም ከተለያየ ሀገር ይመጣልና አጋጣሚ የሰፈር ሰው ነው እኛን እዛ ያየን። ስራ ቦታ ላይ ያው ለበዓል የመጣ ሰው እቃ ሊገዛ ልብስ ምናምን ጫማ ሊገዛ ሲዟዟር አጋጣሚ እዛ ያየኛል እኔን እና ያው ለቤተሰብ መጥቶ ልጃችን አየሁት ምናምን ብሎ ይነግራቸዋል። ያው ጠፍተን እንደሄድን ስለሚታወቅ ማለት ነው። ከዛ እነሱ መጡ ወደ ሐዋሳ ማለት ነው። ከዛ ሐዋሳ ሲመጡ እኔ ቡቲክ ውስጥ ነበርኩኝ። ከዛ ሳያቸው ወዲያው ከሩቀት ሳያቸው ወዲያው በሩን ዘጋሁት። በሩን ዘግቼ ቁጭ አልኩኝ። ከዛ እነሱ በሩን ክፈት ብለው ማንኳኳት ጀመሩ። እኔ አልከፍትም ብዬ ረጅም ሰዓት ክፈት አትክፈት እየተባባልን ረጅም ሰዓት ቁጭ እንዳልን ከዛ በቃ ሰው ምናምን መሰብሰብ ጀመረ። ሰው ሲሰበሰብ በር ከፍቼ ሩጬ አመለጥኳቸው። ከዛ ያዙት ብለው ሲጮሁ ያው ሰውም ሌባ ነው ብለው ያዙኝና መልሰው አመጡኝ። ከቤተሰብ ጋር ተገናኘን። ከዛ ምንም ላወራቸው አልፈለኩም፣ ቀና ብዬም ላያቸው አልፈለኩም ነበርና እንደምንም ያው አወራን። ከዛ በኋላ በቃ ወደ ቤት ወሰደን አሉኝ። እሷ የታለች እሷን አገናኘን ምናምን አሉኝ። በፍጹም ወደ ቤት አልወስዳችሁም አልኳቸው። እኔ ደግሞ ከዛ በቃ እሺ ሌላ ቀን እንመለሳለን ብለው እነሱም ወደ ሆቴላቸው ሄዱ። እኔም ሱቁን ዘግቼ ወደ ቤት ሲሄድ ለካ የማላውቀው ሰው እየተከታተለኝ ነበር። ቤተሰቦቼ የሚገባበትን ለማወቅ ሰው አድርገውብኝ ነበርና ሰውየው እየተከታተለኝ ነበርና እኔ ወደ ቤት ገባሁኝ። ከዛ ጠዋት ላይ በር ተንኳኳ። ከዛ በር ሲንኳኳ እኛ ማነው ምናምን ብዬ የበር ስከፍት ቤተሰቦቻችን ናቸው። ከዛ ልክ ወደ ውስጥ ሲገቡ እሷ ስታያቸው ደነገጠች እና ፌንት ሰራች። ራሷን ሳተች ማለት አልጠበቀችም ያው በሰዓቱና ከዛ በፊትም ደግሞ ያው በጣም ስለምትጨነቅ ስለምትጸጸት ምናምን ነገር ያው ከቤትም አትወጣም ምናምን የልጆቻችን ሁኔታ ያው እንደነገርኩ ነውና በዛ ምክንያት ትንሽ በቃ አይምሮዋን እንደመሳት የለም ያው ብዙም ባይሆን በቃ አይምሮዋ ልክ አልነበረም እና የዛን ሰዓት ደግሞ ልክ እነሱ ስታያቸው በቃ ወዲያው ነው ራሷን ሳተች። ራሷን ስተወደቀች። ከዛ ትንሽ ሰዓት ከቆየች በኋላ ትነቃለች። ስትነቃም ምንም አታወራም። ቤተሰቦቻችን ቢያናግሯትም ምንም መልስ አትሰጥም። እኔም ሳናግራት አታወራኝም። በቃ ዝም አለች።
ከዛ ቤተሰብም ተጨነቀና እኔም እስቲ በቃ ለማንኛውም እናንተ ሄዱ ብዬ እነሱን ሸኘኋቸው። እነሱም ወደ ሆቴላቸው ሄዱ። እሷና ማን ይዟቸው መጣ አላለችም? ጥያቄ ሊሆንባት የሚችለው ነገር እሱ ነው። ምን መለስክላት? አዎ ማን ይዟቸው መጣ ብላ ጠየቀችኝ። ማለት እኔ ያመጣኋቸው ነበር እንደውም የመሰላት እና ያው የነበረውን ነገር ነገርኳት። ከዛ በኋላ ግን በቃ አይምሮዋ ልክ ሊሆን አልቻለም። በቃ ቤተሰቦቻችንን ካየች በኋላ በቃ የነበረባት የአይምሮ ችግር ባሰባት። ከዛ በኋላ ቤተሰብም ነገርኳቸው ያው መጀመሪያ የሚያማት እንደነበረና እነሱም ካየች በኋላ ደግሞ የባሰ እንደባሰባት ነገርኳቸውኝ። እነሱም በጣም አዘኑ። እኛንን ለዚህ ሁሉ ነገር የዳረግናችሁ ብለው ተጨነቁ በጣም። እኛ አሁን እሷን ወስደን እናሳክማት፣ አንተም ወደ ውጭ ሀገር ሄደህ ኑር ምናምን አሉኝ። እስቲ መጀመሪያ ይህን ሀሳብ ለእሷ ልንገራት። እሷን በዚህ ሁኔታ ጥያት መሄድ አልችልም። እዚህ ነገር ውስጥ የገባ ነው አንድ ላይ ነው። ስለዚህ ምንም ነገር ቢፈጠር መለያየት የለብንም አልኳቸው። ከዛ በዚህ ሁኔታማ እንደዚህ ሆና መቀጠል የለባትም፣ ቢያንስ ሕክምና እንድታገኝ ማድረግ አለብን አሉ እነሱም። እሺ ላማክራት ለማንኛውም ብያቸው ለሷም ቀስ ብዬ ማለት እንደዚህ በግልጽ እነሱ እንደዚህ ያሉኝ ብዬ ሳይሆን በቃ ለማንኛውም አንቺ የሚያመምሽ ነው ከጊዜ ወደ ጊዜ እየባሰብሽ ስለሆነ መታከም አለብሽ አልኳት። ኧረ እኔ ምን ሆኜ ነው የምታከመው? ደህና ነኝ፣ ጤነኛ ነኝ፣ ምንም አልሆንኩም ምናምን ማለት ጀመረች። አይ ብትታዩ ግን ጥሩ ነው፣ ሕክምና ማግኘትሽ ለአንቺ የተሻለ ነው። ከዚህ በኋላ እየባሰብሽ ከመጣ በኋላ ለአንቺም ለኔም ችግር ነው የሚሆንብን፣ ልጆቻችንን በዚህ ሁኔታ ማሳደግ አንችልም አልኳት። እሷ በፍጹም ይሄን ሀሳብ መቀበል አልቻለችም። ያው ከዛ እሷም ይሄን ሀሳብ መቀበል አልፈለገችም። ሕክምና የሚለውን ሀሳብ ለቤተሰቦቻችን ነገርኳቸው፣ የማይሆን ነገር ነው እና እሷም እምቢ ብላለች ብዬ ስላቸው እስቲ እኛ ምን እናናግራት ምናምን ብሎ በንጋታው መጡ ቤት። ከዛ ቤት ሲመጡ ፍጹም በቃ ጤነኛ ሰው ሆነች። እሷ ኖርማሊ በቃ በልጅነታችን ጊዜ የነበራት ሁኔታ የለም። በቃ ሁሉ ነገር ቅልጥፍ አለች ምናምን ነገር በቃ ኖርማል ጤነኛ ሆነች እንደ ድሮ እንደ ልጅነቷ ማለት ነው። እና እኔም ደነገጥኩኝ። ማለት በአንድ ጊዜ ያን እንዴት እንደዛ እንደተለወጠች ምናምን ገረመኝ፣ ለራሴ ተገረምኩኝ። ቤተሰብም የበዛ ሁኔታ ሲያት በጣም ተገረመ። እንዴ ምን ሆና ነው እንደዚህ በአንድ ጊዜ ተለወጠችው ምናምን እስኪል ድረስ ማለት ነው የነበራት ነገርና ልጆቹን ምናምን በደንብ አስተዋወቀቻቸው። በጣም መጫወት ጀመረች፣ ከነሱ ጋር ማውራት ጀመረች እና ፈጽሞ በቃ ኖርማል የልጅነት ጊዜዋ እስኪመስል ድረስ በቃ እንደዛ ሆነች፣ ወደ ድሮ ተመለሰች። እና እኔም ደስ አለኝ በሰዓቱ እንደዛ በመሆኗና ከዛ እነሱም ደስ ብሏቸው ምናምን ተጫውተው በቃ እንግዲህ እንመጣለን ምናምን ብለው ወጡ። እነሱም ሸኘኋቸው ሄዱ። ከዛ ማታ ተኛን እኛም። ከዛ ሌሊት ላይ ነቃው። ሌሊት ላይ ስነቃ አጠገቤ የለችም። ከዛ ስጣራም አትሰማኝም፣ አትመልስም። ይቺ ልጅ የት ሄደች ምናምን ብዬ ተነስቼ ወደ መታጠቢያ ቤት ስገባ ራሷን ሰቅላለች። እና እኔ በሰዓቱ በቃ እንዴት ራሱ እንደነበረ ስሜቴን አላውቀውምና ጮኩኝ። የሰፈር ሰው እንዳለ ጎረቤት ምናምን ሰማ፣ መጣ። እሷን ወደ ላይ ይዤ ከገመድ ላይ ለማውጣት ሞከርኩኝ። ኦሬዲ እሷ ህይወቷ አልፏል። ሆስፒታል ወሰድናት። በቃ ምንም ማድረግ አልተቻለም፣ ያው ቀድሞ ህይወቷ ስላለፈ። ከዛ ቤተሰብ መጣ፣ ሁሉ ነገር ሰማ። በጣም ቤተሰብ አዘነ።
ቀብር ስነ ስርዓቱም እዛው ሐዋሳ ተፈጸመ። ለቅሶም እዛ ተቀመጥን። እዛ ለቅሶ ላይ እያለን ግን ወሬው መሰማት ጀመረ። እዛ አካባቢ ያሉ ሰዎችም እህትና ወንድም መሆናችንንና በዛ ምክንያትም እሷ እንደዚህ እንደሆነች አወቁ። ሰፈር ላይ ምናምን ይሄ ነገር መወራት ጀመረ። ከዛ ያው ከቤተሰብ ጋር ተነጋግረን ከዛም ሀገር ለቀን መሄድ እንዳለብን ወሰንና ቤተሰብም ልጆቹን እኔ ወስዳለሁ ልጆቹን እኛ ጋር ይሆናሉ ልጆቹ አሉ። ስትሞትም ደብዳቤ ጽፋ ነበር ማለት በቃ ልጆቹን አደራ እኔ ከዚህ በላይ በዚህ ሁኔታ ውስጥ መኖር አልችልም የሚል ደብዳቤ ነበር ጻፈችውና እስኪ አሁን እንግዲህ ያው ልጆችህን ቤተሰቦችህ እንደወሰዷቸው አጫውተህናል። ቤተሰቦች እያሳደጓቸው ይገኛሉ። አንተ በምን አይነት ሁኔታ ላይ ትገኛለህ? እንደገና ደግሞ ልጆችህንስ የማግኘት እድል አለህ? እንዴት ነው የምታገኛቸው? ከልጆች ጋር የምትገናኙት? አባቴ አይሉም ልጆችስ እንዴት ነው? እስኪ ማለት ያው እኔ አሁን ብቻዬን ነው የምኖረው። ማለት ስራም አልሰራም፣ ቤተሰብ ነው የሚረዳኝ፣ ብር እየላኩልኝ ነው የምኖረው እና እዛ መጥቼ ከነሱ ጋር እንድኖር እንትን ብለውኝ ነበር። ግን እኔ ተመልሼ አዲስ አበባ ላይ መጥቼ እዚህ ከተማ ላይ መኖር በፍጹም ህሊናዬም መቋቋም አይችልም። ለምን ያው ከመጀመሪያ ጀምሮ ያው የአካባቢውን ሰው ያውቃል የነበረን ነገር ያው ነገር ያለው ከእህቴ ጋር ነው ይሄ ነገር የተፈጠረው። ልጆቹንም ከተወለዱ በኋላ በቃ ምንም ማድረግ ስለማንችል ብቻ ነው እንጂ ማለት ልጆቻችን እንኳን ደፍረን የማየት አቅም እንዳልነበረን ነግሬያለሁና በዛ ላይ ደግሞ በዚህ ምክንያት ነው እሷም ራሷን ያጠፋችው። ልጆቹ ላይ ያለውም ስሜት ከባድ ነው። እኔም ደፍሬ ልጆቹን የማየት አቅም አጣሁኝ እና በእርግጥ እሷ ልጆቹን አደራ ብላኝ ነበር። እኔ ግን እሷ በዚህ ምክንያት ራሷን አጥፍታ ልጆቹ ይሄን ነገር እያወቁ እኔ ከነሱ ጋር ድጋሜ አብሬ መኖር አቅም አጣሁኝ። በዛ ምክንያት ቤተሰብም ልጆቹን እኛ ኃላፊነት ወስደን እናሳድጋቸዋለን። ያው ልጆቻችን ናቸው እነሱም ብለው ራስን አረጋጋ እስከምትችለው ጊዜ ድረስ ራስን አረጋግተህ ኑር ብለውኝ ያው እኔም ሌላ ሀገር ነው የምኖረው። ያው ቦታውን አልነግርህም የምኖርበትን። ያው ይሄን ታሪክም ያው አሁን የሚሰማውም ሰው ያው የቅርብ ሰው ማለት ይሄንን ታሪክ የሚያውቅ ሰው ያው ያውቃል የኔ ታሪክ እንደሆነ። ግን ቦታውን አልነግርህም አሁን ያለሁበትን። በዚህ መልኩ ነው እየኖርኩ ያለሁት። እንዲህ ባይሆን ኖሮ እንደዚህ ቢደረግ ኖሮ ብለህ የምትቆጭበት ቢስተካከል የምትለው ነገር ካለ እንዲሁም ደግሞ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እሱን አስተላልፍና እንግዲህ ፕሮግራማችንን እንቋጨው። አዎ ማስተላለፍ የምፈልገው ያው በዋናነት ይሄን ታሪክም ማለት ሰው ፊት የሚወራ ታሪክ ባይሆንም ግን የኛ አይነት አኗኗር መቼስ የሚኖሩ ሰዎች ይኖራሉ አሁንም እና በእህትና ወንድም ላይ ያለው ቅርበት ይሄን ያህል ማለት ከልጅነት ጀምሮ ያው እንደ እህትና ወንድም አብረህ ታድጋለህ። ግን ቢያንስ ለአቅመ ሔዋንና ለአቅመ አዳም ያው እድሜ ትንሽ ከፍ ሲል ክፍልህ ቢለይ ይሄ ነገር ውስጥ አትገባም። ገብቶሃል ማለት እድሜ እየጨመረ በመጣ ቁጥር እንትን ትላለህ
ግንኙነታችን ከልጅነታችን ያን ያህል በጣም ጥብቅና የተቆራኘ ሲሆን ቤተሰቦቻችን ቢያስተውሉ ኖሮ ባል ሚስት ስንባባል እንትን ስንል ያው በዋናነት የዚህ ሁሉ ችግር ምክንያት ያው ቤተሰቦቻችን ናቸው። ይሄን የምልህ እኛ ከልጅነታችን ጀምሮ እንዳልኩ አብረን ነው ያደግነው፣ አብረን ነው የምንተኛው፣ አብረን ነው የምንሄደው፣ አብረን ነው የምንውለው፣ ትምህርት ቤት አብረን ነን፣ ከግቢ አንወጣም። እነዚህ ነገሮች በልጅነታችን ላይ ትልቅ ተጽዕኖ ፈጥረውብናል እና አስተዳደጋችን በዚህ መልኩ መሆኑ ነው እኛ ለዚህ ዳረገን። በሰዓቱም ያው ልጅ ሆነን ያው ባልና ሚስት ምናምን መባባል ለኛ ኖርማል በቃ እንደውም ደስ ነው የሚለን እንጂ በሌላ መልኩ አናስበውም ባልና ሚስት መባባልን እና ያንን የሚሉን የነበሩት ደግሞ የገዛ ቤተሰቦቻችን ጭምር ናቸው እና የሰፈር ሰውም ያው ተያይዘን ስንወጣ ምናምን እንደዛ የሚሉን እና ያ ነገር ነው እኛ ላይ ተጽዕኖ ያሳደረብን። ቤተሰብም ያን ያህል እኛ ላይ ክትትል አያደርግም። በቃ ያው ከቤት እንዳትወጡ አብራችሁ እዚሁ ቁጭ በሉ ነው የምንባለውና ያው ሁልጊዜ ከቤት አለመውጣታችን፣ ሌላ ጓደኛ አለመያዛችን፣ አብረን መዋላችን፣ አብረን ማደራችን እድሜያችን እየገፋ በመጣ ቁጥር ወደዚህ ነገር እየገፋፋን መጣ። ምንም እኛ አሁን ምን አይነት ፊልም ነው የምታዩት? ምንድነው የምትሰሩት? ምን ስታደርጉ ነው የምትውሉት? አዋዋላችሁ እንዴት ነው ብሎ ቤተሰብ ካልተከታተለ የዚህ ነገር ሰለባ ነው የምትሆነው እና ትልቁ ነገር የቤተሰብ ክትትል ነው። ሲቀጥል ደግሞ ትምህርት ቤትም ቢያንስ አብረን እንደምንውል፣ አብረን እንደምንሄድ፣ አብረን እንደምንመጣ፣ ሌላ ጓደኛ እንደሌለን ቢያንስ እሷ እንኳን ከሌላ ወንድ ጋር እንኳን ስታወራ እሷን እንኳን የሚያናግራት ወንድ ካየሁኝ እደበድበው ነበር ያንን ሰው ማለት ነው እና ማንም አይጠጋትም ነበር። በቃ ማንም አጠገቡ አይደርስም በዛ ምክንያት ማለት ነው እና ይሄ ነገር እንኳን ለምንድነው ግንኙነታችሁ የናያለው ነው ብሎ ትምህርት ቤትም ያሉ መምህራን ቤተሰብ ጠርቶ አይጠይቅም ነበር እና በዛ ምክንያት ነው እዚህ ነገር ውስጥ ልንገባ የቻልነው በአስተዳደጋችን ምክንያትና አሁን ማስተላልፈው መልእክት ያው ቤተሰቦች ልጆቻችን በምን አይነት ሁኔታ ነው የሚያድጉት፣ አዋዋላቸው እንዴት ነው ብሎ ክትትል ማድረግ አለበት። ገባ? አሁን እኛ ቢያንስ እድሜያችን ከፍ ባለ ሰዓት ክፍላችን ቢለይ መኝታችን ለብቻ ቢሆን እዚህ ነገር ውስጥ አንገባም ነበር። ቤተሰብ ማንም ክትትል ስላላረገብን ለዚህ ነገር በቅተናል። ይሄ በጣም የሚያም ነገር ነው ማለት ደፍረህ እንዲህ የምታወራው ነገር አይደለም። በጣም ነው የሚያመው እና ስሜቱ ከባድ ነው እና ቤተሰቦች ልጆቻችሁን ላይ ትልቅ ክትትል ቢያደርጉ ብዬ ነው ማስተላልፈው መልእክት። እንግዲህ ያው የማያልፍ ምንም ነገር የለም። ህይወት ይቀጥላል። መውደቅ፣ መነሳት፣ በህይወት የተለያዩ ነገሮችን ማጋጠም የተለመደ ነው። ይህም ታሪክ ደግሞ በእናንተ ብቻ የተጀመረ አይደለም። ብዙዎች የሚያውቁት የአደባባይ ሚስጥር ነው። ብዙዎች ሰዎች ላይ የተከሰተ ነገር ነው። የተከሰተበት ጉዳይ እንዳለ ሆኖ ግን አንተ ህይወትን መቀጠል መቻል አለብህ። ለልጆችህ ጥሩ አባት ሆነህ መኖር መቻል አለብህ። ስለዚህ ህይወትህን አረጋግተህ የተረጋጋና ሰላማዊ ኑሮ እንደምትጀምር ተስፋ አድርጋለሁኝ። እንግዲህ ክቡራትና ክቡራን ተመልካቾቻችን የዛሬው ባለታሪካችን ይህን ይመስል ነበረ። እንግዲህ እስካሁን ከሰማችሁት ነገር ለራሳችሁ መማሪያ የሚሆን ነገር የምታገኙ ይመስለኛል። ሰዎች በህይወት ገጠመኞቻቸው የተለያዩ ነገሮች ይገጥማቸዋል። ይወድቃሉ፣ ይነሳሉ። መውደቃቸው ሳይሆን መነሳታቸው ለእኛ ጥንካሬ ብርታትን ይሰጠናል። የወደቁበትን አወዳደቅ ካወቅን ደግሞ እኛ እነሱ በወደቁበት አወዳደቅ እንዳንወድቅ ትምህርት ይሆነናል።
ስለዚህ ሁላችንም ከባለ ታሪካችን ህይወት እንደምንማር ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ እንግዲህ በርታም አይዞህም የምትሉት ከሆነ ኮሜንት ቦክሱ ላይ ጻፉለት፣ ይመለከተዋል። እስካሁን ድረስ ፕሮግራማችንን ስለተከታተላችሁ አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሳምንት በተለየ ታሪክ እስከምንመጣ ድረስ ቸር ቆዩን።